ሌላ ኑር ሰቦ ማያውቃት መቼም የለም እና ሞቴ እንዲፈጸም ድምጽ ሆኑኝ ትላለች። ከዚህ በመቀጠል ቪዲዮውን አሰማችኋለሁ። እስር ቤት በቃኝ ስቃይ ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት፣ የሞት ፍርዴ እንዲፈጸም ብቻ ድምጽ ሆኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? ሌላ ባለፈው የ7 ዓመት ልጅ ገደለች የተባለችው ነበረን። እሺ ብር ተከፍሏል አለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነጋታዎች ሄደው አጥርተዋት ሲመጡ አይኑ አይገለጥም፣ ቅርሳ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው ችልች እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ይልካለው። እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። ሌላ ኑር ሰቦ ሳትሞት ለሞተችው እህታችን ሌላ ኑር ሰቦ ድምጽ እንሆናት ሁላችንም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛ። ወጥቶ ከመቅረት አላህ ይጠብቀን። እንግዲህ በየቀኑ የምንሰማው ዜና ሰሞኑን ደግሞ በጣም የሚያስፈራ የሚያስደነግጥ ነገር ነው። እህታችን ሌላ ኑር ሰቦ ሁላችንም እናውቃታለን ሚዲያ ላይ ከዛሬ 2 ዓመት እንዲሁ ኦልሞስት 3 ዓመት እየሆነው ነው መሰለኝ ብር ተሰባስቦላት ያው ገባ ተብሎ ነበረ። ግን ቀን በቀን ጊዜ እየወለደው አመት እየጨመረ እስካሁን ድረስ መፈቻዋ ራቅ ብሎ ነው ያለው እና አሁን ላይ ደግሞ የተሰማው ዜማ በጣም የሚያሳዝን ነው። በጣም ተጎድታ ከጥቅም ውጭ ሆናለች። አይምሮዋም ተነክቶ እንዲሁም ማህፀኗም ወልቆ ታማ በብርድ ልብስ ጠቅለው እንግዲህ እንደሰማችሁት ቪዲዮውን ወደፊት አቅርቤላችሁ ሰምታችሁታል። በዚህ ሁኔታ ነው ያለችው። እናት አባቶቿም የታፈኑበት ጉዳይ አለ ይመስለኛል። አላሁ አለም። እንግዲህ ኢንሻአላህ ወጥተህ ተናገር ተብሎ ነበር ወንድምዮ ትናንትና ላይ ብላይ ነበረ። እንግዲህ ከዛሬ ነገ ኢንሻአላህ ከነ ሀቢባ ከደረሰ ትወጣለች ብለን ተስፋ እናደርጋለን። አላህ ሱብሃነሁ ወተዓላ በህይወት እንዲያወጣት ሁላችንም ጸሎት ዱዓ እናደርግላት። ሙስሊሙ በዱዓ ክርስቲያኑ በጸሎት አንርሳት ማለት ነው። በጣም ይከብዳን፣ ያሳዝናን። ሙጫው ላይ ህፃኑ ልጅ እያለቀ ነው። እንዲሁም ወንድማችን ሐሙዲን አላህ ይርሐመው አላህ ይዘንለት። ያው ትናንት ያጣ ነው ወንድማችን ማለት ነው። እህታችን ሌላ አላህ ከዚህ ሰቆቃ በሰላም ያውጣሽ እህቴ ሳትሞት ኢንሻአላህ። እንግዲህ ከእስር ቤት የተሰማው ዜና በጣም የሚያስፈራ በጣም የሚያሳዝን ነው። አላህ ይድረስላት። ቪዲዮውን ደግሞ ላይክ ሼር አድርጉ። እንደው አዲስ ቤተሰቦች ደግሞ ተቋረጠ። ያው ዛሬ እንግዲህ በሳውዲ አረቢያ የምታዩት ስንት ጊዜ ወደ 5 ጊዜ ነው አላርም እያደረገ ነው። ሁላችሁም ራሳችሁን ጠብቁ እያሉ ነው። እንግዲህ አላህ ይጠብቀን። ሰው ራሱን ጠብቆ አያድንም። ካላህ በታይ መጠንቀቁ በእርግጥ ኸይር ነው፣ ግን አላህ ይጠብቀን ሁላችንንም። ካላህ በታይ እናንተም ተጠንቀቁ እያሉን ነው። ለቪዲዮ አዲስ የሆናችሁ ለቻናሉ ሰብስክራይብ ያደርጋችሁ የደወል ምልክቷን መንካታችሁን አትርሱ። ነባር ቤተሰቦች ደግሞ ላይክ ሼር
አድርጉ እንደተለመደው። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።